ሰላም ሰላም የተወደዳችሁ የመብራን ቲዩብ ቤተሰቦች እንኳን ወደ ዛሬው መጽሐፍ ቅዱስ ጥያቄና መልስ በደህና መጣችሁ። ዛሬ ከሐዋርያት ሥራ መጽሐፍ የተዘጋጁ 28 ፈታኝ ጥያቄዎች ይጠብቋችኋል። ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። በአስቆሮቱ ይሁዳ ምትክ ሐዋርያ ሆኖ የተሾመው ማን ነው? ሀ. ማቲያስ ለ. በርናባስ ሐመሩሃ ማርቆስ። ትክክለኛው መልስ ሀ. ማቲያስ። በበዓለ ሃምሳ ቀን በጴጥሮስ ስብከት የተጨመሩት ነፍሳት ስንት ያህል ናቸው? ሀ. 3000 ያህል ለ. 5000 ያህል ሐመሩሃ 7000 ያህል። ትክክለኛው መልስ ሀ. 3000 ያህል። ጴጥሮስና ዮሐንስ በመቅደስ ደጅ የፈወሱት ሰው አንካሳ የነበረው ከመቼ ጀምሮ ነው? ሀ. ከልጅነቱ ጀምሮ ለ. ከወጣትነቱ ጀምሮ ሐመሩሃ ከእናቱ ማፀን ጀምሮ። ትክክለኛው መልስ ሐመሩሃ ከእናቱ ማፀን ጀምሮ። የመጽናናት ልጅ ተብሎ በሐዋርያት የተጠራው ማን ነው? ሀ. ሲላስ ለ. በርናባስ ሐመሩሃ ማርቆስ። ትክክለኛው መልስ ለ. በርናባስ። በሸንጎ ተነስቶ ሐዋርያትን ፈቀቅ እንዲያደርጓቸው ያዘዘ የሕግ መምህር ማን ነው? ሀ. ቀያፋ ለ. ኒቆዲሞስ ሐመሩሃ ገማልያል። ትክክለኛው መልስ ሐመሩሃ ገማልያል። በሸንጎ የተቀመጡት ሁሉ የእስጢፋኖስን ፊት እንደማን ፊት አዩት? ሀ. እንደ ሙሴ ለ. እንደ ኤልያስ ሐመሩሃ እንደ መልአክ። ትክክለኛው መልስ ሐመሩሃ እንደ መልአክ። እስጢፋኖስ ሰማያት ተከፍተው በእግዚአብሔር ቀኝ ቆሞ ያየው ማንን ነው? ሀ. የሰው ልጅን ለ. ሙሴን ሐመሩሃ ኤልያስን። ትክክለኛው መልስ ሀ. የሰው ልጅን። ኢትዮጵያዊ ጀንደረባ በሰረገላ ተቀምጦ ያነበበው የማን መጽሐፍ ነው? ሀ. የኢሳይያስ ለ. የኤርምያስ ሐመሩሃ የሕዝቅኤል። ትክክለኛው መልስ ሀ. የኢሳይያስ። ሳውል ጌታ ሆይ አንተ ማን ነህ ብሎ በጠየቀ ጊዜ ጌታ ምን ብሎ መለሰለት? ሀ. እኔ መሲህ ነኝ ለ. እኔ ኢየሱስ ነኝ ሐመሩሃ እኔ የእግዚአብሔር ልጅ ነኝ። ትክክለኛው መልስ ለ. እኔ ኢየሱስ ነኝ። ቆርኔሌዎስ በራእይ በግልጽ ወደ እርሱ ሲገባ ያየው ማንን ነው? ሀ. ፊልጶስን ለ. ጴጥሮስን ሐመሩሃ የእግዚአብሔር መልአክ። ትክክለኛው መልስ ሐመሩሃ የእግዚአብሔር መልአክ። ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን የተባሉበት ከተማ የት ነው? ሀ. አንጾኪያ ለ. ቂሳሪያ ሐመሩሃ ኢየሩሳሌም። ትክክለኛው መልስ ሀ. አንጾኪያ። ጴጥሮስ ከእስር ቤት የተፈታው በማን እርዳታ ነው? ሀ በሮማውያን፣
ለ በጌታ መልአክ ሐመሩሃ በምእመናን። ትክክለኛው መልስ ለ በጌታ መልአክ። መንፈስ ቅዱስ ለጠራኋቸው ሥራ ለዩልኝ ያለው እነማንን ነበር የጠራቸው? ሀ በርናባስና ሳውልን፣ ለ ጴጥሮስንና ዮሐንስን፣ ሐመሩሃ ጳውሎስንና ሲላስን። ትክክለኛው መልስ ሀ በርናባስና ሳውልን። የልስጥራ ሕዝብ ጳውሎስን እርሱ በመናገር ዋና ስለነበረ ምን አሉት? ሀ ዜውስ፣ ለ ሄርሜን፣ ሐመሩሃ አጲሎስ። ትክክለኛው መልስ ለ ሄርሜን። ጳውሎስና በርናባስ ከባድ ክርክር ያደረጉት በማን ምክንያት ነው? ሀ በሲላስ፣ ለ በማርቆስ፣ ሐመሩሃ በጢሞቴዎስ። ትክክለኛው መልስ ለ በማርቆስ። ጳውሎስና ሲላስ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ ያሉት ለማን ነው? ሀ ለመቄዶንያዊ ሰው፣ ለ ለጢሞቴዎስ፣ ሐመሩሃ ለወህኒው ጠባቂ። ትክክለኛው መልስ ሐመሩሃ ለወህኒው ጠባቂ። ጳውሎስ ለአቴና ሰዎች ስብከቱን ያቀረበበት ስፍራ ምን ተብሎ ይጠራል? ሀ አጎራ፣ ለ ምኩራብ፣ ሐመሩሃ አሪዮስፋጎስ። ትክክለኛው መልስ ሐመሩሃ አሪዮስፋጎስ። አጲሎስን የእግዚአብሔርን መንገድ በትክክል የገለጡለት እነማን ናቸው? ሀ አቂላና ጵርስቅላ፣ ለ ጳውሎስና ሲላስ፣ ሐመሩሃ በርናባስና ማርቆስ። ትክክለኛው መልስ ሀ አቂላና ጵርስቅላ። ኢየሱስንስ አውቀዋለሁ ጳውሎስንም አውቀዋለሁ ብሎ የተናገረው ማን ነው? ሀ ድሜጥሮስ፣ ለ ክፉ መንፈስ፣ ሐመሩሃ የምኩራብ አለቃ። ትክክለኛው መልስ ለ ክፉ መንፈስ። ጳውሎስ ሲሰብክ ከሦስተኛው ፎቅ ወድቆ ሞቶ በኋላም በሕይወት የተመለሰው ጎበዝ ማን ነው? ሀ ትኪቆስ፣ ለ ሱሲጳጥሮስ፣ ሐመሩሃ አውጤኪስ። ትክክለኛው መልስ ሐመሩሃ አውጤኪስ። የጳውሎስን መታጠቂያ ወስዶ ስለ እስራቱ ትንቢት የተናገረው ነቢይ ማን ነው? ሀ ሲላስ፣ ለ ይሁዳ፣ ሐመሩሃ አጋቦስ። ትክክለኛው መልስ ሐመሩሃ አጋቦስ። ጳውሎስ የሕግ ትምህርቱን በየትኛው ታዋቂ መምህር እግር አጠገብ ተማረ? ሀ በገማልያል፣ ለ በኒቆዲሞስ፣ ሐመሩሃ በቀያፋ። ትክክለኛው መልስ ሀ ገማልያል። ጳውሎስን ሳይገድሉ እንዳይበሉና እንዳይጠጡ የተማማሉት ሰዎች ከስንት በላይ ነበሩ? ሀ ከ20 በላይ፣ ለ ከ40 በላይ፣ ሐመሩሃ ከ50 በላይ። ትክክለኛው መልስ ለ ከ40 በላይ። ስለ ጽድቅ ራስን ስለመግዛትና ስለሚመጣው ኩነኔ ሲሰማ የፈራው ማን ነበር? ሀ ሐናንያ፣ ለ ፊስጦስ፣ ሐመሩሃ ፊሊክስ።
ትክክለኛው መልስ ሐመርሃ ፍሊክስ። ጳውሎስ ይግባኝ ያለው ለማን ነው? ሀ ለቄሳር፣ ለ ለአግሪጳ፣ ሐመርሃ ለፊስጦስ። ትክክለኛው መልስ ሀ ለቄሳር። በጥቂት ክርስቲያን ልታደርገኝ ትወዳለህን ብሎ ለጳውሎስ የመለሰለት ማን ነው? ሀ አግሪጳ፣ ለ ፍሊክስ፣ ሐመርሃ ፊስጦስ። ትክክለኛው መልስ ሀ አግሪጳ። ጳውሎስን ወደ ኢጣሊያ በሚወስደው መርከብ ውስጥ በአጠቃላይ ስንት ሰዎች ነበሩ? ሀ 250፣ ለ 276፣ ሐመርሃ 286። ትክክለኛው መልስ ለ 276። ጳውሎስ እጁን የነደፈችው እፍኝት የት ደሴት ላይ ነው? ሀ ቆጵሮስ፣ ለ ቀርጤስ፣ ሐመርሃ መላጥያ። ትክክለኛው መልስ ሐመርሃ መላጥያ። ለዛሬ ያዘጋጀነው ጥያቄና መልስ እስከመጨረሻው ስለተከታተላችሁ እናመሰግናለን። ከ28 ጥያቄዎች ስንቱን በትክክል መለሳችሁ? ውጤታችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ለሌሎችም በማጋራት ቀጣይ የመጽሐፍ ቅዱስ ጥያቄዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ይባርካችሁ። በሚቀጥለው ቪዲዮ እንገናኝ።